በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆንከው ገናናው አምላካችን እግዚአብሔር ሆይ ይህችን ዕለት ቀድሰ ፈቅደ ስለሰጠን እናመሰግናለን። በዚህ በተሰባሰብነው በመካከላችን ተገኝተ እንድትመክረን፣ ጉድለታችንን እንድትሞላልን፣ ቋጠሯችንን እንድትፈታልን፣ በቃልህም እንድታረጋጋን እንማጸናለን። ክቡር አባታችን መልአከ ምሕረት ቆሞስ አባ ቢንያም ወልደ ሳሙኤል የዚህ ታሪካዊ ገዳም ዋና አስተዳዳሪና የመንጋው ሁሉ ጠባቂ፣ ክቡር መምህራችን ሊቀ ልሳናት እሸቱ ዘነበ፣ የገዳማችን ዋና ጸሐፊ ክቡር መላከ ሰላም አበባው ማለደ፣ የዚህ ታሪካዊ ገዳም ዋና መስራች፣ በዚህ እግዚአብሔር ድንቅ ስራውን በሚያሳይበት ቦታ ብዙዎች መጥተው ችግራቸው እንዲፈታ፣ ቋጠሯቸው ተፈቶ እንባቸው ተጠርጎ ድህነተ ሥጋ ድህነተ ነፍስ አግኝተው እንዲመለሱ ይህን ቦታ በማዘጋጀት እግዚአብሔር ምክንያት አድርጓቸው ለሁሉም ምክንያት ለመሰባሰባችን ምክንያት የሆኑ አባታችን ሊቃውንተ ቤተ ክርስቲያን፣ የአራቱም ጉባኤያት መምህራን፣ እንደዚሁም በማይደክም ጉልበት በማይዝል አንደበት ከትላንት ጀምራችሁ ቅዱሱን የእግዚአብሔርን ቃል በያሬዳዊ ዜማ እግዚአብሔርን ስታመሰግኑ ያደራችሁ ሊቃውንተ ቤተ ክርስቲያን፣ ስዩማነ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር ይሻለናል ብላችሁ እግዚአብሔርን ምርጫ አድርጋችሁ ወደዚህ ወደ ታሪካዊ ገዳም በረከተ ሥጋ በረከተ ነፍስ ለማግኘት ከእናታችን ከቅድስት ኪዳነ ምሕረት ቃል ኪዳኗን ተማጽናችሁ ለመመለስ ከሩቅም ከቅርብም የተሰባሰባችሁ ምእመናንና ምእመናት ባሰባሰበን እስከ ሞትም ድረስ ወደደን ቅዱስ ሥጋውን ክቡር ደሙን ባፈሰሰልን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ድምፃቸው አይሰማም። እንደምን አደራችሁ? አሜን። መመስገን የባህሪ ገንዘቡ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በቸርነትና በምሕረት ጠብቆ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳያጠፋን በምሕረቱ በቸርነቱ በርኅራኄው በአባትነት ፍቅሩ በዚህ በቅድስናው ቦታ ተሰባስበን እንድናመልከው ከእርሱ ጋር በጸሎት እንድንገናኝ በጸሎት እንድንነጋገር የእናቱ የእናታችን የቅድስት ኪዳነ ምሕረትን በዓል አክብረን ከብረን እንድንመለስ በፍጹም ፍቅሩ የጠራን ያሰባሰበን ልዑለ ባሕሪ ገናናው አምላካችን ተነግሮ ስለማያልቀው ውለታው ስሙ ለዘላለም የተመሰገነ ይሁን። እሱን ስናመሰግን እሷንም የማንለያት ለቃል መውረድ ለሥጋ ማድረግ ምክንያት የሆነችው እውነተኛውን የሕይወት መጠጥ እውነተኛውንም የሕይወት መብል ክርስቶስን ወልዳ ያስገኘችልን አልጫው ዓለም የጣፈጠባት ጨለማው ዓለም በብርሃን የተቀየረባት ሰውና እግዚአብሔር የተገናኘባት
አባቶች ክብሯን ገናንነቷን ለመግለጽ ቃላት ያጡላት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ድንግል ማርያም ክብርና ምስጋና ይድረሳት። አመስግኗት እስኪ። የቅዱሳን መላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ምልጃና ጸሎት ከሁላችን ጋር ይሁን። ከመረጥኩት ጋር በሉ እስኪ ቃል ኪዳኔን አደረግኩ። ምን ካልኩት ጋር? ከመረጥኩት ጋር ቃል ኪዳኔን። ይህን ኃይለ ቃል የምናገኘው መዝሙር 88 ቁጥር 3 ላይ ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል ላይ መነሻ አድርገን ትንሽ እግዚአብሔርን ቃል እንነጋገራለን። በእውነቱ እንዳጋጣሚ ሆኖ ለመታዘዝ ያክል እንደምታዩት ቆመት የማጠር ስለሚል ለመታዘዝ አባቶችን ለመታዘዝ ቆምኩ እንጂ ከኔ በኋላ እጅግ ተናግረው የማይጠገቡ እግዚአብሔር ጸጋውን ያበዛላቸው በወንጌሉ አገልግሎት እጅግ የተዋጣላቸው መምህራን አሉ። ነገር ግን መታዘዝ ከሰነፎች መስዋዕት ይበልጣል ተብሎ እንደተጻፈ ለመታዘዝ ያክል ትንሽ ደቂቃ ከኔ ጋር የእግዚአብሔርን ቃል እንማማራለን። እኔ ቆሜ እናንተ ቁጭ ብላችሁ እግዚአብሔር ያስተምረናል። ማን ያስተምረን? ማን ያስተምረን? ይመናል። እግዚአብሔር እንዳስተምረን፣ እግዚአብሔር የራቀውን እንዳቀርብልን፣ የረቀቀውን እንዳጎላልን፣ የጠመመውን እንዳቀናልን ጌታ መንፈስ ቅዱስ ሁላችንን ይርዳል። እንግዲህ ዛሬ እንደሚታወቀው ታላቅ በዓል ነው። የእናታችን የድንግል ማርያም ከ33ቱ በዓላቶቿ ውስጥ አንዱ የሆነው ቃል ኪዳን የተቀበለችበት ዕለት ነው። ምን የተቀበለችበት? ቃል ኪዳን ከልጇ ቃሉ ከማይታበለው ዘመን ከማይሽረው ወረት ከሌለው ከልጇ ዘንድ የጸናውን ቃል ኪዳን ለሁላችንም የሚጠቅመውን ሁላችንም የምንጠቀምበትን ሁላችንም ድህነት የምናገኝበትን ቃል ኪዳን የተቀበለችበት ዕለት ነው። ሌላው ያክስቷ ልጅ እንዲሁም ደግሞ እሷን ለመጠየቅ ስትሄድ መንፈስ ቅዱስ ተመልቶባት የአምላክን መጸነስ የተናገረችው ቅድስት ኤልሳቤጥም የእረፍቷ ቀን ነው። በረከቷ አይደርብን። ስለዚህ ይህ በዓል ታላላቅ እናቶቻችን የምናስብበት ይልቁንም በዚህ ቃል ኪዳን ሁላችንም ተጠቃሚ መሆናችንን የምናይበትና የምናረጋግጥበት ስለሆነ ለዚህ ዕለትና ለዚህ ሰዓት ደርሰን በዓሉን በዚህ መልክ እንድናከብር የረዳን ልዑለ ባሕርይ አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እንግዲህ ቃል ኪዳኔን ከመረጥኩት ጋር ቃል ኪዳኔን አጸናለሁ፣ ቃል ኪዳኔን አደርጋለሁ። ቃል ኪዳን ምንድን ነው? ቃል ኪዳን ማለት በሁለት ሰዎች መካከል የሚፈጸም ውል ማለት ነው። ምን ማለት ነው አልኳችሁ? ውል ነው። ከአንድ ሰው በላይ በሆኑ ሰዎች የሚፈጸም ውል ነው። ታዲያ ይህን ውል ለመፈጸምም ሆነ ለማስፈጸም ሁኔታዎች ያስፈልጋሉ። አንደኛ የሚዋዋለው ሰው ከሚዋዋለው ሰው ጋር በደንብ መታወቅ አለበት። ቃል ኪዳን ቀላል አይደለም።
የማይፈርስ የማይሻር ነው። ስለዚህ እግዚአብሔር ደግሞ ከመረጣቸውና ከወደዳቸው ጋር ቃል ኪዳንን አድርጓል፣ ፈጽሞላቸዋልም። እንግዲህ የመጀመሪያው ቃል ኪዳን ስንመለከት በመጀመሪያ ቃል ኪዳን የገባለት ከመጀመሪያው ሰው ከአዳም ነው። ከማን ነው አልኳችሁ? ከአዳም ነው። አዳም እንደምታውቁት እግዚአብሔርን ያህል ጌታ ገነትን ያክል ቦታ ካጣ በኋላ ውስጡ ሰላም አልነበረው። ምን አልነበረው? ውስጡ ሰላም አልነበረው። ሁልጊዜ ያለቅስ ነበረ። ሁልጊዜ ይፈራ ነበረ። ሁልጊዜ ያዝን ነበረ። ሁልጊዜ ይተክዝ ነበረ። ለህሊናው የማይመች ስራ ስለሰራ ማለት ነው። ለምኑ የማይመች? ለህሊናው። ዛሬ ስንቶቻችን ለህሊናችን የሚመች ስራ እየሰራን ይሆን? ወይንስ የሚጎረብጥ ስራ ሰርተን ህሊናችን እያባረረን ሳንተኛ እናድር ይሆን? ቤት ይቁጠረን። ዛሬ ህሊናቸው የሚወቅሳቸው ሰዎች መልካም ስራ ጎሎባቸው መንገዱን ስተው በጊዜያዊ ጥቅምና በጊዜያዊ ነገር የተታለሉ ሰዎች ህሊናቸው ሲያሯሩጣቸው የሚያድር አለ ከተባለ ፍራሽ ላይ ተኝተው የማይመቻቸው የሚሄደውም የሚወጣውም የሚወርደውም ሁሉ የሚያደርጉትን ነገር ሁሉ የሚያውቅባቸው የሚመስላቸው ህሊናቸው የሚከሳቸው ሰዎች ብዙዎች ናቸው። ህሊና ካላረፈ ሰው ተቅበዝባዥ ይሆናል። በዚህ በመጽሐፈ መቃብስ 3ኛ መቃብስ ምዕራፍ 10 ላይ ኃጢአተኛ ሰው የሚያባረረው ሳይኖር ራሱ ይሸሻል። ካጠገቡ ሰው የለም፣ በፊት በኋላው ሰው የለም፣ ግን ይሮጣል፣ ይሸሻል። ማን ነው የሚያሸሸው ከተባለ ያ የሰራው ነገር በህሊናው ውስጥ ስለሚመላለስ። ስለዚህ አዳም ሰላም አልነበረውም፣ የእግዚአብሔርን ሕግ ጥሷልና፣ አታድርግ የተባለውን አድርጓልና፣ ካከበረውና ከፍ ከፍ ካደረገው ከአባቱ ከፈጣሪው ከእግዚአብሔር ጋር ተጣልቷልና ሰላም አልነበረውም፣ ያለቅስ ነበር። ታዲያ ሲያለቅስ እግዚአብሔር አዘነለት። ማን አዘነለት? እግዚአብሔር አዘነለት። ለሁላችንም እግዚአብሔር ይራራል። አዎ ዛሬ ሁላችንም ግራ ተጋብተናል። እግዚአብሔር ልጆች ዛሬ ሁላችንም የምናለቅስበት ሰዓት ነው። በአንድም በሌላም ከእግዚአብሔር ጋር ተጣልተናል። በሕጉ መሄድ አቅቶናል። መንገዱን ተከትለን መጓዝ አቅቶናል። ዝለናል። እምነታችን ከአንደበታችን ብቻ ቀርቷል። ውስጣችን ባዶ ነው። ማን ይሞላልን? እግዚአብሔር ይሞላልን። ስለዚህ አዳም ሲያለቅስ እግዚአብሔር አዘነለትና ቃል ኪዳን ሰጠው። ምን የሚል? ከልጅ ልጅ ተወልጄ አድንሃለሁ። ከምን ተወልጄ? ከልጅ ልጅ። ይህ ቃል ኪዳን ነው። ይህ ቃል ኪዳን በእግዚአብሔር ዘንድ ተፈጸመ። ምክንያቱም እሱ ለቃሉ የታመነ ስለሆነ ማለት ነው። ለቃሉ ምን ያለ ነው? እኛ ለቃላችን ላንታመን እንችላለን። እኛ ለገባነው ቃል በየትኛውም በስራ ዘርፋችን ታማኞች አይደለም። በተሰጠን ኃላፊነት ታማኞች አይደለም። እግዚአብሔር ግን ለቃሉ ታማኝ ነው። እግዚአብሔር ግን አደርገዋለሁ ያለውን ሁሉ ይፈጽማል። በዚህ በመጽሐፈ ነህምያ እንዲህ የሚል ኃይለ ቃል እናገኛለን። አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅ አምላክ ነህ ይላል። ለሚወዱህና ምን ለሚያደርጉ? ለሚወዱህና ትእዛዝህን ለሚጠብቁ። ምንን ለሚጠብቁ? ትእዛዝህን ለሚጠብቁ፣ መንገድህን ለሚከተሉ፣ ቃልህን ለሚሰሙ። ቃል ኪዳንን የምትጠብቅ አምላክ ነህ፣ ምሕረትን የማታረቅ አምላክ ነህ ይላል። እውነት ነው። እግዚአብሔር በቃል ኪዳኑ የታመነ ነው። ስለዚህ የመጀመሪያው ቃል ኪዳን የተገኘው ከአዳም ነው። እግዚአብሔር ቃል ኪዳን የገባው ከአዳም ጋር ነው።
አዳም ቃል ኪዳኑ ተፈጽሞለታል። ከልጅ ልጅ ተወልጄ አድንሃለሁ ተብሎ የተገባለት ቃል ኪዳን የአዳም ስንቅ ከሆነችው ከድንግል ማርያም ተወልዶ ሁላችንንም ጌታ ከሞት አድኖናል። ክብርና ምስጋና ይድረሰው። ለዚህ ነው አባቶቻችን ድንግል ማርያምን ሲያመሰግኑ ሊቁ አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ይላታል። አዳም በገነት በተሰደደ ጊዜ ስንቁ አንቺ ነበርሽ፣ ተስፋው አንቺ ነበርሽ። አዳም ይህን ድምፅ ሲሰማ ነው የተረጋጋው። ምክንያቱም ያናገረው እግዚአብሔር የታመነ ስለሆነ፣ ቃል የገባለት እግዚአብሔር የታመነ ስለሆነ ይህን ድምፅ ሲሰማ ተረጋጋ ይላል። ሁላችንንም በቃሉ እግዚአብሔር ያረጋጋን እግዚአብሔር ልጆች። ስለዚህ ሁለተኛው ቃል ኪዳን ከኖህ ጋር ነው። ከማን ጋር ነው አልኳችሁ? ከኖህ ጋር ነው። ኖህ እንደምታውቁት የእግዚአብሔር ሰው ዓለም እግዚአብሔርን በረሳ ጊዜ እግዚአብሔርን ያስታወሰ፣ ዓለም በኃጢአት በወደቀበት ዘመን ብቻውን ጻድቅ የሆነ ሰው ኖህ ነው። ብቻው ምን ያላልካችሁ? ብቻውን ጻድቅ የሆነ። ምክንያቱም በዚያን ሰዓት ዓለሙ እግዚአብሔርን ረስቶ በኃጢአት ዓለም ውስጥ እየኖረ በነበረበት ሰዓት ከኃጢአት ጋር ያልተሳተፈ፣ እኔ ብቻዬን ምን አደርጋለሁ እንደ ሰው ልሁን እንጂ ያላለ ብቻውን ጻድቅ ሆኖ የተገኘው ኖህ ነው። ታዲያ እግዚአብሔር ደግሞ ከኖህ ጋር ቃል ኪዳን አደረገ። በመርከብ ውስጥ እንዲድን ካደረገው በኋላ ብዙ ተባዙ ምድር ሙላት በሚል ትእዛዝ ሲሰጥ እግዚአብሔር አይ ለምን እንበዛለን? አንተ ዓለሙን ማጥፋት አይቀር፣ እኛ አንተን ማሳዘናችን ላይቀር፣ ምን ውጣ ውረዱ ነው ትርፉ? ውሃ ቅዳ ውሃ መልስ ምን ይሰራል? ካሁን በኋላ መባዛት አያስፈልግም ማለት ኖህ። አይ ካሁን በኋላ ምድርን በዚህ መልክ አላጠፋም፣ በአንተና በእኔ በልጅ ልጆች እስከ ዓለም ፍጻሜ ባሉት መካከል ቃል ኪዳኔን አጸናለሁ አለ። ምንን አጸናለሁ አለ? ቃል ኪዳኔን አጸናለሁ። እሰይም ቀስቴ በውስተ ደመና ዳግመ እያማስና በማያየ ለምድር ምድርን ዳግመኛ በውሃ በንፍር ውሃ እንዳላጠፋት ካንተ ጋር እስከ ዓለም ፍጻሜ ከሚነሱትም ትውልዶች ጋር ቃል ኪዳኔን አጸናለሁ። ቃል ኪዳኔንም ሳጸና ምልክት የሚሆንን በሰማይ ቀስቴን እዘረጋለሁ በደመና ላይ ብሎ ያቺ ቀስተ ደመና ድንግል ማርያም እንደሆነች ሊቃውንቱ በትርጓሜ ያብራራሉ። ያቺ ቀስተ ደመናችን ምልክታችን፣ የመዳን ምክንያታችን የዓለሙ ኃጢአት የተወገደባት፣ ያ ዓለሙ በንፍር ውሃ የጠፋበት መርከብ ወደ መርከቡ ገብተው የተረፉባት እውነተኛዋ መርከብ ድንግል ማርያም ነች። ሁላችንም ከጥፋት ውሃ የዳንባት፣ ከጥፋት ዓለም የዳንባት ቀስተ ደመና ድንግል ማርያም ነች ይላሉ። ቀስተ ደመና ማርያም ትምህርተ ኪዳን ውለኑ አይደለም? የኖህ የቃል ኪዳኑ ምልክት ድንግል ማርያም ነች ይላል። ክብርና ምስጋና ለድንግል ማርያም ይሆንልን። እንዲህ እያለ ሰፋ ስለሚል ታሪኩ ቃል ኪዳን ወበበነ አብርሃም በነ ዳዊትና በነ ሰሎሞን እያደረገ እስከ ዛሬ እስካለነው ድረስ የእግዚአብሔር ቃል ኪዳን በሰዎች መካከል እየተደረገ ይቀጥላል። ወደ ዛሬው ቃል ኪዳን ስንመጣ ግን የዛሬው ቃል ኪዳን የተፈጸመው ከእናቱ ከድንግል ማርያም ጋር ነው። ከማን ጋር ነው? ከማን ጋር ነው? ከእናቱ ከድንግል ማርያም ጋር ነው። በዚያ በጎልጎታ እየሄደች ጌታ በተቀበረበት ቦታ ላይ ትጸልይ ነበረ። ዕለት ነበር የምትጸልየው። ዕለት እየሄደች ትጸልይ ነበር። አይሁድ እንደውም በምቀኝነት ሁልጊዜ ወደዚህ መቃብር ለምን ትመጣለች ብሎ ጥበቃ ቆመውን ወደዛ እንዳትመጣ ሊከለክሉ ሲሉ እሷ ጸልያ ስትሄድ ነው ጥበቃዎቹ አያዩዋትም። የእግዚአብሔር መልአክ ይከልላት ነበር እና በዚያ ሁና ነው እንግዲህ ልጇ ወዳጇ ኢየሱስ ክርስቶስን የተማጸነችው። በሰማይ ያለውን
የጻድቃንን የኃጥአንን መኖሪያቸውን ሁሉ አሳይቷት ነበርና ስለ ኃጥአን ትጸልይ ነበረ። አዎ ሊቁ አባ ሕርያቆስ አዘክሪ ለኃጥአና ወአኮ ለጻድቃን ይላል። ለኃጢአተኞች ለበደለኞች አሳስቢ ብሎ እንደተናገረው ስለ ኃጥአን በሲኦል ውስጥ ወድቀው ስለሚሰቃዩት እንዲሁም ደግሞ ቀጣይ ወደዚያ ቦታ እንዳይሄዱ በዓለም ላይ ስላሉት ድንግል ማርያም ልጇን ትማጽን ነበረ። ባጠባሁት ጡቶቼ በተሸከመ ጀርባዬ ከሀገር ወደ ሀገር አብሬ በተሰደድኩት መሰደዴ በተሸከመች ማህፀኔ እያለች ልጇን ትለምን ነበር፣ ትማልር ነበር። ታዲያ ልጇ ኢየሱስ ክርስቶስ ቸር ነው አይደለም? ለእናቱ ለሁሉም ቸርነት ልማዱ ነው። ለእናቱ ለድንግል ማርያም ቃል ኪዳን ገባላት። ስምሽን የጠራውን በስምሽ ወለተ ማርያም ገብረ ማርያም ብሎ የተሰየመውን ቤተ ክርስቲያንሽን የሰራውን ያሰራውን መጽሐፍሽን የጻፈውን ያጻፈውን ያነበበውን የሰማውን በበዓልሽ ቀን መባ ስጦታ ያስገባውን በአጠቃላይ በአንቺ እናትነት በአንቺ አማላጅነት የሚማጸነውን ሁሉ እሳትን ወደ ሲኦል እንዳይወርድ ቃል ገብቼልሻለሁ አላት። ክብርና ምስጋና ለአምላካችን። አሁን ይሄ ነው ተስፋችን። እኛ በኃጢአት ዓለም ውስጥ የምንኖረው የመስቀሉ ስር ስጦታችን ድንግል ማርያም ጠበቃ ትሆናለች። ለእኔና ለእናንተ ስሟን ለምንጠራው ዝክሯን ለምንዘክረው በስሟ ሰአሊ ለነ ቅድስት ብለን ለምንጸልየው ምንም እንኳን በኃጢአት ዓለም ውስጥ ብንኖር እሷ ግን ጠበቃችን ነች። ምክንያቱም ቃሉን የሰጣት ቃል የገባላት ልጇ የታመነ ነው። በዚህ ነው እንግዲህ ይህ ቃል ኪዳን ለኃጢአተኞች ለመዳን ምክንያት የሆነው ይህ ቃል ኪዳን ነው። በዛሬው ዕለት ቤተ ክርስቲያን ታሪኩን የምታስብለት ያ ስምዖን የሚባል በላዔ ሰብእ 78 ነፍሳትን የበላው ሰው ይሄ ቃል ኪዳን ለዚህ ሰው ጠቀመው። በዚህ ቃል ኪዳን ተጠቃሚ የሆነው ይህ በላዔ ሰብእ ነው፣ አንደኛው ማለት ነው። እንግዲህ ይህ ሰው በመጀመሪያ እንደ አብርሃም እንግዳ የሚቀበል እንደነበረ ታሪኩ ይናገራል። አነሳሱ ለመልካም ነገር ነበረ። መልካሙን ጉዞ ቀይሮ ወደ ጥፋት አደረገበት ሰይጣን። የሰይጣን ወጥመድ ከባድ ነው። እግዚአብሔር ልጆች ሁላችንንም ከወጥመዱ ያውጣል። በምን ጠልፎ እንደሚጥለን አናውቅም። እሱ እንደኛ በስራ ቢዚ የሚሆን አይደለም። ስራው እኔና እናንተን ማሰናከል ነው። ስራው እኔና እናንተን ከእግዚአብሔር ዘንድ መለየት ነው። እኛ በጽድቅ ጎዳና እንዳንጓዝ ከእግዚአብሔር ጋር የምንነጋገረውን ጸሎታችንን እንዳናደርስ መሰናክሎችን ያመጣል። ስራው ይሄ ነው። ስለዚህ ለመልካም ነገር ተነስቶ ወደ መጥፎ ተቀየረበት። አብርሃም እንግዳ ሲቀበል ሰምቷል፣ ታሪኩን ያውቃል። ሰይጣን እንግዳ መስሎ መጣበት። እኔም እንግዳ ተቀብዬ በረከት ላግኝ ብሎ እንግዶች ናቸው ብሎ ተቀበላቸው። ምግብ አቀረበ። አይሆንም አሉት። ምንድነው የምትፈልጉት? በግ ላምጣ? በሬ ላምጣ? የለም። እና ምንድነው? የሰው ስጋ ነው የምንበላው፣ ልጅህን ካላረርክልን። ይህማ ፈተና ሊሆን ነው። አብርሃም እኮ ልጁን ለመስዋዕትነት አቅርብ ሲባል እሺ ብሎ በማቅረቡ ልጁንም አትርፏል፣ በረከቱንም አትርፏል። ስለዚህ የአብርሃም በረከት ሊደርሰኝ ይችላል ብሎ ልጁን አረደላቸው። ሰይጣን ጨካኝ ነው። እግዚአብሔር ይስሐቅን ወደ መስዋዕት ሲያቀርብ እንዲሰዋ አልፈለገም። እንዳደረግከው ቆጥሬልሃለሁ ተው አለው። ሰይጣን ግን የጥፋት ስለሆነ ስራው ልጁን
እስከሚያርድም ዝም አለ። አርዶም አብስሎ ሲያቀርብም አልበላም አለ። ቅመስልኝ አለ። ሲቀምስ የልጁን ሥጋ ሲቀምስ ያ የሚያናግረው ሰይጣን በስምዖን ልብ ውስጥ አደረ። ልክ በእባቧ ውስጥ አድሮ ሔዋንን እንዳሳታት ማለት ነው። በእባቧ ገላ ተሳፍሮ ሔዋንን እንዳሳተ ሁሉ በልጁ ሥጋ ሲቀምስ በሰውነቱ ተሰራይቶ ከሰውነት ተራ ወጣ። እግዚአብሔር ከእንደዚህ አይነት ሕይወት ይሰውረን። ከዚህ በኋላ ሰዎችን የሚያጠምድ ሰዎችን የሚበላ ሆነ። ስብዕና ሁሉ ተበላሸ። በዚህ መንገድ እያለ እንግዲህ አጠር ለማድረግ መጨረሻ ላይ ግን በዚህ መንገድ ሲኖር ራሱንም ጠልቶ ራሱ እያስጠላው ሲመጣ ወደ በረሃ ሄደ ነው የሚለው። ሰውም እየራቀው ሄደ። ስሙ ሁሉ ዝናው ተሰማ። እሱን ሲያይ ሰው ይሸሻል። እሱን ሲያይ ሰው ሊመታው ይቀርባል። በላዔ ሰብ ስሙ ተለውጦ ስምዖን የሚለው ተረስቶ በላዔ ሰብ የሚባል ስም ተሰጥቶት ሰው ሁሉ ሲሸሸው እስከ መቼ በዚህ ሕይወት እኖራለሁ ብሎ ወደ በረሃ ሲሄድ አንድ የቆሰለ ሰው በቁስል የተመታ ሁለንተና በቁስል የነደደ ሰው አገኘ እና በትንሽዬ መንቀል ውሃ ይዞ ነበርና ያኛው ደግሞ መልካም ሰው መስሎት ውሃ ለመነው። ተቸግሯል። ውሃ ጠምቶታል። ቁስል እያቃጠለው ነው። ሰውነቱ እየተቃጠለ ነው። ውሃ ሲለምነው ዝም ብሎት ሊሄድ ሞከረ። በጻድቃን በሰማዕታት በሥላሴ በተለያዩ ስም ለመነው፣ አልሰማው አለ። በድንግል ማርያም ስም ሲለው ቀጥ ብሎ ቆመ ነው የሚለው። እስኪ ቃልህን ድገም አለው። አምላክን በወለደች በድንግል ማርያም ስም ትንሽ ውሃ ጠጣኝ ሲለው ይህን ስም ድሮም አውቀዋለሁ። ይህ ስም ምሕረት የሚያስገኝ ስም ነው። ይቅርታን የሚያስገኝ ስም ነው። የእሷ አማላጅነቷ የታመነ ነው አለና ከያዘው በኋላ ትንሽዬ አፈሰሰለት። ወመቀቆ ጉሬሁ ነው የሚለው ነው። የባሰ አቃጠለው እንጂ አልረካም። ምክንያቱም ጠምቶታልና ሰውነቱም ተቆራርሶ ነቃቃት ሆኗልና መርካት አልቻለም። ትንሽ እንዳደረገለት አይ ጨረስክብኝ በቃ አለና ወሰደበት። ከዚህ ትንሽ እንደሄደ ስምዖን አረፈ። ሲያርፍ ነፍሱን አጋንንት የኛ ነው በሚል ቀረቡ። ድንግል ማርያም ደግሞ የኔ ነው ብላ ቀረበች። ወደ ልጇ የሰጠህ ቃል ኪዳን አለች። ከመረጥኩት ጋር ቃል ኪዳኔን ምን እላለሁ ነው አጸናለሁ። የገባህልኝ ቃል ስምሽን የጠራውን በስምሽ የመጸወተውን እምርልሻለሁ ብለሃል። ቃል የሚታበል አይደለም። አንተ እንደ ሰዎች የምትዋሽ አምላክ አይደለም። ስለዚህ ቃልህን ልጠብቅልኝ ይገባል አለችው። በዚህ ጊዜ እንዲህ አላት ልጇ ኢየሱስ ክርስቶስ ከልብን ወይት ያህል ውሻ ይማራልን? እኔን ክዷል እኮ ሥላሴ አንድነትን ሦስትነትን ክዷል እኮ ጻድቃን ሰማዕታትን ክዷል እኮ 78 ሰዎችን በልቷል እኮ ሲላት ምንም ይሁን ምን ቃል ገብተህልኛል። ስለዚህ በስሜ መጽፏል፣ ለተጠማ ጠጥቷል አለች። ያጠጣው ውሃ የበላው ነፍስ ይመዘን። በዚህ ጊዜ ድንግል ማርያም አለሁ ብላ ቀረበች። ሲመዘን እሷ አማላጅነቷን ጥላዋን ጣለችበት። የሰጠው ስጦታ መዘነ፣ ወደ መንግሥተ ሰማያት ገባ ነው። ክብርና ምስጋና ለአምላካችን። እንግዲህ ዛሬ እኔና እናንተ የበላዔ ሰብእ እመቤት እያልን የምንማጽናት ለዚህ ነው። በላዔ ሰብእን በጥርኝ ውሃ ያስማርሽ እኔንም ኃጢአተኛውን ልጅሽን ማሪኝ እያል አስምሪኝ ከልጅሽ እያልን የምንማጸነው ለዚህ ነው እና ዛሬ እንግዲህ ሁላችንም ተስፋ የምናደርግበት የጸና ቃል ኪዳን ከልጇ ከኢየሱስ ክርስቶስ የተቀበለችበት እናቷ ወይንም ደግሞ አክስቷ ኤልሳቤጥ እንግዲህ የሶፊያና ሐና እህትማማቾች ናቸው።
ሐና፣ ማርያም፣ ሶፊያ የሚባሉ እህትማማቾች እንዳሉ ታሪክ ይናገራል። ማርያም የሰሎሜ እናት ናት። ሶፊያ የኤልሳቤጥ እናት ናት። ሐና የድንግል ማርያም እናት ነች። ስለዚህ የአክስቷ ልጅ ኤልሳቤጥም ያረፈችበት ዕለት ነው። እንግዲህ በብሉይ ኪዳን ስንመለከት ኤልሳቤጥ ከአሮን ወገን ናት ይላል። የአሮን የካህኑ የአሮን የብሉይ ኪዳኑ አሮን ሚስት ኤልሳቤጥ ነች። በኤልሳቤጥ በአሮን ሚስት ሕገ ኦሪት ተሰራ። በካህኑ በዘካርያስ ሚስት በአዲስ ኪዳን በኤልሳቤጥ ደግሞ አዲስ ኪዳን ተሰራ። ስለዚህ ትርጉም ያለው ነው። ይህ ስም ትናንትና የአሮን ሚስት ኤልሳቤጥ ነበረች። ሕገ ኦሪት በእሷ ጊዜ ተሰራ። የዛሬዋ ኤልሳቤጥ የካህኑ የዘካርያስ ሚስት ደግሞ ሕገ ወንጌል የተሰራባት መንፈስ ቅዱስ የመላባት እናታችን የመጥምቀ መለኮት የቅዱስ ዮሐንስ እናት በዛሬው ዕለት ረፍቷ ብለው በረከቷ አይደርብን። ከመረጡት ጋር ቃል ኪዳኔን አደርጋለሁ። ሁላችንንም በቃል ኪዳኑ አምላካችን ይጠብቀን፣ በቸርነቱ በምሕረቱ አይለየን። ጾማችንን ጾመ ስርየት ጾመ ድኅነት ያደርግልን። አምላካችን እግዚአብሔር ከእናቱ ከእናታችን ከድንግል ማርያም በረከት አማላጅነት ያሳትፈን። ወስብሐት ለእግዚአብሔር። ይቆየን።